በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዝግጅት ግንቦት 12 ቀን የጻድቁ አባታችን የአቡነ ተክለ ሃይማኖት በዓል ስለምን ይከበራል? ፍስሐ ጽዮን የተባለው ስማቸውን ተክለ ሃይማኖት በሚል የቀየረላቸው ማን ነው? የመንፈስ ልጆቻቸውን ግንቦት 12 ቀን እንዲሰበሰቡ አባታችን ስለምን አዘዙ? የሚሉና ሌሎች ጥያቄዎች በዚህ ቪዲዮ ምላሽ ያገኛሉ። ዛሬ ገና ወደዚህ ቻናል የመጣቸው ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ጻድቁ አባታችን ተክለ ሃይማኖት በአምላክ ፈቃድ በሊቀ መላእክት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዛብና ከእናታቸው ከቅድስት እግዚአርያ ታኅሳስ 24 ቀን 1212 ዓ.ም ተወለዱ። ወላጆቻቸው ስማቸውን ፍስሐ ጽዮን በማለት አወጡላቸው። በተወለዱ በሦስተኛው ቀን እሁድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት የሥላሴን ስም ጠርተው አመስግነዋል። በተወለዱ በ15 ዓመት ዕድሜያቸው ዲቁናን፣ በ22 ዓመታቸው ቅስናን ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። ከዕለታት በአንዱ ቀን አባታችን ወደ ጫካ ላድን ሄደው ሳለ ሊቀ መላእክት ቅዱስ ሚካኤል ግሩም ድንቅ የሆነ ልብስ ለብሶ ታያቸው። አባታችንም እንደዚህ ባለ ገናንነት የማይህ ጌታዬ ማን ነህ? አሉት። ቅዱስ ሚካኤልም ዘወትር የምጠብቅህ ካንተ የማልለይ እናትንና አባትንም ስላንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። እንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣን ሰጥቶአልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ፍስሐ ጽዮን አይሁን፣ ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህንን ሲያነጋግራቸው ጌታችን ኢየሱስ ክርስቶስ በሥጋ ከደቀ መዛሙርቱ ጋር እንደነበር ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበትክ? ቸር አለህን? አላቸው። ብፁዕ ተክለ ሃይማኖትም ጌታዬ ሆይ አንተ ማነ? ብለው ጠየቁ። ጌታም እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬ ያከበርኩህ እኔ ነኝ። የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤቴ የሚያሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናትህ በአባት ቤት ይመላ ዘንድ በእጅህ ሀብት በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ታምራት እያደረግሁ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ። ይህንን ብሎ ንጹሐት ክቡራት በሆኑ እጆቹ ባረካቸው። ንሳ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። በምድር ያሰርከው በሰማይ ታሰረ ይሁን፣ በምድርም የፈታው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝን አባቴንም መስማቱ ነው። ሐዋርያት ወዳልደረሱባት ሕዝብ በመምህርነት እልክ ዘንድ በሚካኤል ቃል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከነሱ አታንስም። አዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁንህ። ሁል ጊዜ ከአንተ አይለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሁንህ። እኔም ባለ ዘመንህ ሁሉ አልለይህም ብሎ ሰላምታ ሰጥቷቸው አረገ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ከዚያም ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያን ለነዳያን ሰጥተው ጨረሱ። ቤታቸው እንደተከፈተ ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚህ በኋላ በእግዚአብሔር ፈቃድና ትእዛዝ ወደ አማራ ሳይንት ወሎ በመሄድ ሥርዓተ ምንኩስናን ከአባ በጸሎተ ሚካኤል ገዳም ገብተው ከ1234 እስከ 1244 ዓመተ ምህረት የእርድና ሥራ በመስራትና ገቢረ ተአምራትን በማሳየት ጌታ በቅዱስ ወንጌል ማንም ከእናንተ ታላቅ ሊሆን የሚወድ ለእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ያለውን መለኮታዊ ትእዛዝ በተግባር አሳይቷል።
ከ1244 እስከ 1254 ዓመተ ምህረት አባ ኢየሱስ ሞዐ ወደሚገኝበት ገዳም ሐይቅ እስጢፋኖስ በቅዱስ ሚካኤል መሪነት ሐይቁን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቲቱ በመግባት የምንኩስናን ተግባራቸውን በመቀጠል በግብረ ሐዋርያትና በወንጌል የተናገረውን የእርድናን ተግባር የአገልግሎትና ትሩፋት ሥራ ከፍጻሜ አድርሷል። በአባ ኢየሱስ ሞዐ እጅም የንጽሕና ምልክት የሆነውን የምንኩስናን ቀሚስ ተቀብለዋል። ከ1254 እስከ 1266 ዓመተ ምህረት ለ12 ዓመታት አቡነ አረጋዊ ወዳቀኑት ገዳም በትግራይ ሀገረ ስብከት የሚገኘው ደብረ ዳሞ ገዳም በመግባት በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ተቀብለው በግድል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ከደብረ ዳሞ ገዳም ወደ ሌላ ለመሄድ ሲነሱ ክቡር አባታችን ተክለ ሃይማኖት አበምኔቱና መነኮሳቱ ሲሸኟቸው ሳለ 40 ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱ ከካስማው ስራ በመቆረጡ እንዳይወድቁ በሰጣቸው 6 የብርሃን ክንፎች እየበረሩ ክንፎቻቸውን እያማቱ 3 ምዕራፍ ሄደው አርፈዋል። ከዚያም ወደ ገዳመ ዋሊ ገብተዋል። ከዚህ በኋላ 1 ወር ሙሉ ዳዳ በተባለ ስፍራ ይመለክ የነበረውን 75 ክንድ ዘንዶ በጸሎተ ኃይል በታምራት ገለውታል። 40 እንስሳ በኪሩቤልና በሱራፌል ስም ቤተክርስቲያን አንጸው ታቦተ ሕግ አስገብተዋል። ከሴቶችና ከልጆች ሌላ 3000 በጣዖታት የሚያመልኩ ወንዶችን መልሰው አጥምቀው አቁርበዋል። ከ1267 እስከ 1289 ዓመተ ምህረት በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ በመግባት 8 ጦሮችን 2ቱን በፊት 2ቱን በኋላ 2ቱን በቀኝ 2ቱን በግራ አስተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን አንዲቱ የእግራቸው አገዳ ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታቸውን ስባረ አጽም አክብረው በሥርዓት አኑረውታል። እግራቸው እስኪሰበር የቆዩባቸው ዓመታት በቁጥር 22 ናቸው። በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የአገዳ እግራቸው ስትሰበር ዕድሜያቸው 92 ዓመት ሆኗቸው ነበር። ከ1289 እስከ 1296 ዓመተ ምህረት ለ7 ዓመታት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትምህርት ሌትና ቀን እንቅልፍ በዓይናቸው ሳይዞር እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7ቱ ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበር። በዚህ ጊዜ ውስጥ ጌታችን ተገልጾ በሰው እጅ የማይለካውን ይህንን የመንግሥት አዳራሽ ውሰድ በማለት የመለኮትን ነገር የሚናገር የእሳት አንደበት ያላቸው የመንግሥት ልብስ አልብሷቸዋል። በመስቀል ምልክት የተጌጡት 7 የሕይወት አክሊላት ስለ ቀናች ሃይማኖትን ለማስተማር መላዋን ኢትዮጵያን ስለመዞር ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምን ስለማፍሰስ ወደ ኢየሩሳሌም ወርደ ልዩ ልዩ የቅዱሳን ቦታዎችን ስለመሳለም በ7 ዓመታት ቁመት የአንዱ አገዳ እግር ስለመሰበሩ ስለ ብዙ ጾም፣ ጸሎት፣ ስግደት፣ ስለ ልብ ንጽሕናና ቅድስና ብሎ አቀዳጅቷቸዋል። ከ57 ዘመን በኋላ ደቀ መዛሙርት ቤተክርስቲያን አንጸው ሥጋን ወደዚያ ያፈልሱታል። ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛውም ፍጹም ዋጋ ፍጹም ክብር እንደሚሰጣቸው ጌታ ቃል ኪዳን ገብቶላቸው በመጨረሻም ለ10 ቀናት በሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳዊ ልጆቻቸው ከነገሩ በኋላ ነሐሴ 24 ቀን በክብር አርፈዋል። ጊዜው ሲደርስ ለአበምኔቱ ለአባ ሕዝቅያስ ተገልጾ ጌታዬ የነገረኝን ተስፋ ሊፈጽም ጊዜው ደርሷል። በሩቅም በቅርብም ያሉ ደቀ መዛሙርቴን ሰብስበ በ12 ሥጋዬን አፍልሱ፣ እኔም ከቅዱስ ሚካኤል ጋር እመጣለሁ። ምልክት ይሆን ዘንድ ስትገባ መብራቶችን አጥፉ፣ እኛ ስንመጣ ይበራል አሉት። እንዳሉትም ደቀ መዛሙርቶቻቸውን ከሩቅም ከቅርብም ሰብስቦ በዚህ ዕለት ሥጋቸው ካረፈበት ከመካነ አሰቦ ጻድቁ አባታችን አቡነ ተክለ ሃይማኖት ቢገቡ እንደ ሽቶ መዓዛው አምሮ አግኝተው ተሸክመው ወደ ቤተ መቅደስ አመጡት። አባታችን አቡነ ተክለ ሃይማኖትም ከቅዱስ ሚካኤል ጋር መጥተው ከመንበሩ ተቀመጡ። ሲመጡም
የጠፉት መብራቶች በርተው ተገኝተዋል። እኒያም በእልልታ በደስታ አጽማቸው ከእግረ መንበሩ ስር አኑረውታል። ጸሎታቸውና በረከታቸው ረድኤታቸውና ምልጃቸው በመላው ሕዝበ ክርስቲያን በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አገልጋዮች ሁሉ አድሮ ይኑር ለዘላለሙ አሜን። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። አሜን።